እባክህ ምንም ነገር እንዳታደርገኝ። አንተን ነው ሲከታተለኝ ነበር። አንተ ነህ ዶክመንቱን ሊዘረፍከኝ? እኔ አይደለሁም ነው እንጂ አጠገብ የሆነ ስትጫወትብኝ ነበር እኮ አንተ ነህ ለካ። ቆይ ለምን ወሰድከው ዶክመንቱን? መልስ የለህም? በእውነት አምነን እንደምታስበው አይደለም። ታዲያ ምንድን ነው? ቆይ እንዴት አንተ ልጅ ታደርጋለህ? አምነን ምንም እንዳታደርገኝ እነግርሃለሁ። በል አሁኑኑ አንድ ነገር ሳይካተል ንገረኝ። ራስህ ነህ እንደዚህ እንዳደርግ የገፋፋኝ። እንዴት? ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ፣ እኔ ግን የአንተ የበታች ነኝ። ይህን ደግሞ ሳይቀና ቆይ ታዲያ ያልሰራህበትን ያለፋህበትን እንዴት ታገኝ ትችላለህ? አለፈውበትም፣ ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን አንድ ጥያቄ እጠይቅሃለሁ። ማን ነው ከጎን እያገዘ ያለ? መልስ የለህም? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ድራማ ነው ማለት ነው። በዛሬው ቀን አምነን በጣም ትልቅ ችግር ውስጥ ገብቷል። በጣም ነው የሚያሳዝነው ማለት ነው። አምነን ምን ተደረገበት፣ ምን ተፈጠረ የሚለው ነገር አብረን የምናየው ነው። ዛሬ እንግዲህ እዛ ቤት ውስጥ በጣም አዳዲስ ነገሮች ተነስተዋል ማለት ነው። ከዛም መሀል እንግዲህ የአምነን ድርጅት ፋይሎች መጥፋት ነው ማለት ነው። አምነን እንግዲህ የድርጅቱ ፋይሎች ሲጠፉ ምን አለ የሚለውን ነገር አብረን እናያለን። በሌላ በኩል ደግሞ እንግዲህ ጄሪ ብዙ ሚስጥሮች እየወጡባት ነው። ሙስጠፋ የጄሪ የቀድሞ ባለቤቷ እንደሆነ እንግዲህ ሲፈን በዛሬው ቀን አውቃለች ማለት ነው። ሲፈን እና ሜርሲ ባለፈው ክፍል የመጨረሻ አካባቢ ላይ እንዳያችሁ ተናንቀው ነበር። ምክንያቱም ሜርሲ ሁሉንም ነገር ስለ ሲፈን ለማውራት ሞክራ ነበረ። እንግዲህ ከአምነን ጋር አንዳንድ ነገር እያወሩ ነበረ። አምነን ደግሞ ያው ከዚህ ቤት ካሉ ሴቶች ውስጥ ከሶስቱ አንዷ ናት ብላ ስለነገረችው ግዴታ ሲፈንን መጠየቅ ስለነበረበት ከሲፈን ጋር ነበረ ባለው ነገር እያወራ የነበረው። ሲፈንም ይሄን ሚስጥር የምታውቀው ሜርሲ ብቻ ስለሆነች ሜርሲን ሄጄ ማጋለጥ አለብኝ በማለት እንግዲህ ሜርሲን አንቃ ይዛት እንዴት ይሄንን ነገር ታደርጊያለች ስትላት እኔ አይደለሁም ይሄንን ነገር ያደረገው ሙስጠፋ ነው ትላታለች። እንዴት እንደዚህ ልትቻለች ስትላት 500 ሺህ ብር ነው የሸጠሽ፣ 500 ሺህ ብር ነው አሳልፎ የሰጠሽ ብላ እንግዲህ ሜርሲ ከሲፈን እጅ ማምለጥ ትችላለች ማለት ነው። ሜርሲ እንግዲህ ከሲፈን እጅ አምልጣለች፣ ግን ከአምነን እጅ ማምለጥ ትችላለች ወይ የሚለውን ነገር አብረን የምናየው ነው የሚሆነው። ምክንያቱም እንግዲህ ሜርሲ እንደምታዩት ከአምነን የስራ ባልደረባ ጋር አብራ እየሰራች ነው ማለት ነው። ድርጅቱን ለመዝረፍ፣ ድርጅቱን ለማክሰር ወጣ ወረድ እያለች ነው ያለችው። እንግዲህ አምነን ምን ያደርጋታል? ሜርሲ እዚህ ነገር ውስጥ እጇ እንዳለ ካወቀ ምን የሚያደርጋት ይመስላችኋል? ወይዘሮ ሴማ ጄሪን እንግዲህ ሁሉንም ነገር እንደምታውቅ አሳውቃታለች። ጄሪን በጣም ይቅርታ ጠይቃለች። ባደረገችው ነገር በጣም እንደተጸጸተች ለወይዘሮ ሴማ ነግራታለች ማለት ነው። በጣም ይቅርታ አውቄ አይደለም፣ አሁን ባደረኩት ነገር በጣም ተጸጽቻለሁ ብላለች ማለት ነው። ወይዘሮ ሴማ ግን እንደዚህ አይነት ሰው አትመስለኝም ነበር፣ በጣም አስመሳይ ሴት ነሽ ብላ እንግዲህ አስደንግጣታለች ማለት ነው። ከአሁን በፊት እንዴት ልጅ ሳትወልጂ ብላ ጠይቃታለች። ማለት ከአቶ አምነን ነው ብላ ስትላት እንግዲህ እና ሌላ አለ እንዴ ሰው እና ለምንድን ነው የእሱን ስም መጥራት የፈለግሽው? ወይስ እንዳውቅ ፈልገሽ ነው ትላታለች። አዎ እርጉዝ ነበርኩኝ ከአሁን በፊት እኮ ፌል አድርጎብኝ ነው ስትላት እና
በምን ምክንያት እንደሆነ አውቀሻል? የተመረዘ ምግብ በልቼ ነው። ስለ ሁኔታው ምን ነገር አረጋገጥሽ? ትላታለች ማለት ነው። አይ ምንም ያረጋገጥኩት ነገር የለም። በጊዜው ያ ነገር ተፈጠረ፣ ዝም ብዬ ነው የተቀመጥኩት። አየሽ ሁሉም ነገር ቀላል ነው ይመስልሽ አንቺ ብላ እንግዲህ አቶ አምነንን አስጠርታ አምነን እንዴት ነህ? በትዳር ደስተኛ ነው ወይ? ለምን ልጅ አትወልድም? ምንድነው ሀሳብ? ወደፊት የምታስብ አይመስለኝም እያለችው ነው። አይ አያቴ ሴማ፣ እኔ እኮ ወደፊት ማሰብ አይቀርም፣ ግን ያው እንደምታውቂው ያለሁበት ነገር ነው ዛሬ ብቻ እንዳስብ ያደረገኝ። ለምንድነው ልጅ ያልወለድከው? ትለዋለች። እኔ እንጃ፣ ከአሁን በፊት ያው ታውቂያለሽ ጄሪ እርጉዝ ነበረች። በመሀል ላይ ስላልተሳካ ነው። ለምን ነበረ ይሄ ነገር የተፈጠረው? አይ የተመረዘ ምግብ በልቼ ነው ብላኛለች። ግን ያው ታውቂ የለ እኔ ነገሩን በጥልቀት አላየሁትም ብሎ ትቷታል። በትዳር ደስተኛ ነው ወይ? እርግጠኛ ነው ስትለው እኔ በራሴ ነው እርግጠኛ ያልሆንኩት ይላታል። ለምን? እኔም ማፈቅራት ሴት በልቤ ውስጥ አለች፣ የምወዳት ሴት አለች ይላታል ማለት ነው። ይኸውልህ አምነን እዚህ ቤት ውስጥ ያሉ ሴቶች ከአንተ ክብርና ከአንተ ጋር የሚሄዱ ሴቶች አይደሉም ብለዋለች ማለት ነው። እንግዲህ እንደዚህ ካለች ወይዘሮ ሴማ እንግዲህ ብሌንንም ነው እንደዚህ ልትል የቻለችው ማለት ነው። ያው ግን አምነን የሚያፈቅረው ብሌንን ነው። እንግዲህ ወይዘሮ ሴማ ብሌንን ትቀበላታለች አትቀበላትም? ብሌንስ ትድናለች ወይስ እንዴት ነው? ጄሪስ ካሁን በኋላ ቤሊን ታኖራታለች? እንግዲህ ጄሪ በጣም እየፎከረች ነው። ምንም ቢሆን ይሄን ነገር ማስቆም አለብኝ፣ ቤሊንም ሁሉንም ሰው ከዚህ ቤት ማባረር አለብኝ፣ ባሌንማ አሳልፌ ለሰው መስጠት አልችልም፣ እንደዚህ አላደርግም ብላ እንግዲህ እየተቆጣች ነው ያለችው ማለት ነው በአሁኑ ሰዓት። ነገር ግን ይሳካላታል ወይስ አይሳካላትም የሚለውን አብረን የምናየው ነው የሚሆነው ወደፊት። ወደ ቀጣይ ክፍል ላይ ግን ብዙ የሚቀየሩ ነገሮች አሉ ብዬ አስባለሁ። ምክንያቱም እንግዲህ ሙስጠፋም እንዳያችሁት ከጄሪ ጋር ያለፈውን ነገር እያወራ ነበረ ማለት ነው። በአሁኑ ሰዓት ደግሞ ሲፈን ሙስጠፋን ታፈቅረዋለች። ጄሪ ካሁን በፊት ሙስጠፋን በጣም ብዙ ኪሳራ አክስራው ነው ሄደችው። የቀድሞ ባለቤቱ ነበረች እንግዲህ ምክንያቱም የቀድሞ ባሏ ስለነበረ ዘርፋው ስለሄደች ነበረ ከአቶ አምነን ላይ ተቀብላ ለሙስጠፋ ብሩን የመለሰችለት። ይህንንም ያደረገችው ሚስጥሩን አውጥቶ እንግዲህ ከአቶ አምነን ጋር እንዳያፋታት ስለፈራች ነበረ። ወደፊት ግን አቶ አምነን እንግዲህ ወደ ቤሊ ከተጠናቀቀ ምናልባት ጄሪና ሙስጠፋ አብረው ይሆናሉ ብዬ አስባለሁ። ምክንያቱም አሁን ላይ ሁሉንም ነገር እንደዛ ያደረገችው በሰዎች ምክንያት እና በጓደኞቿ ምክንያት እንደሆነ እያስረዳችው እሱም እየተረዳት ነበረ ማለት ነው። እንግዲህ ሲፈንም ይሄንን አይታ በጣም ልቧ ተሰብሮ ነበረ፣ በጣም አዝና ነበረ። እንግዲህ ሙስጠፋ ያልታመነ ማን ይታመን? ነገሩ የቀድሞ ሚስቱ አይደለች፣ ከኔ በላይ እኮ እሷን የሚያምናት፣ ስለዚህ እውነቱን ነው ብላ በጣም አዝናለች ማለት ነው። ሲፈን በጄሪና በሙስጠፋ ላይ ምን አይነት እርምጃ ትወስዳለች ብላችሁ ታስባላችሁ? በሌላ በኩል ደግሞ እንግዲህ የአምነንን ድርጅት መዘረፍ እንዲሁም ፋይሎች መዘረፍ አስመልክቶ አምነን ያው እንዳያችሁት ሌባውን ተከታትሎ ደርሶበታል ማለት ነው። ያው ከሌባውም አንዱ አክስቱ ሜርሲ ናት። ወደ ሜርሲ ጋር ደውሎ አክስቴ ሜርሲ ድርጅቴ ፋይሎች ተዘርፈዋል፣ እሱን ሰውየውን የተከታተልኩት ነው፣ እባክሽን የሆነ ነገር አድርጊ፣ ይህንን ነገር ማስቆም አለብን ሲላት እንግዲህ ሜርሲ እሷም እንዳለችበት ስለገባት ደንግጣ ነበር ከተቀጣጠሩበት ቦታ እየሮጠች ሄደችው ማለት ነው። ምክንያቱም እዛ የተቀጣጠሩበት ቦታ ሜሌክ ይመጣ ነበረ ማለት ነው። እና እኔ በጣም ነው ዛሬ ያስደስተኝ ማለት ነው። አምነን ብቻውን ሆኖ በቃ የሆነ ሰው በጣም ነው ያስደስተኝ። ነገር ግን ሜሌክ መሞት የለበትም ባይነኝ። ምክንያቱም ሜሌክ ከሞተ አምነን እስር ቤት ነው የሚገባው። አምነን እስር ቤት ገባ ማለት ደግሞ በጣም ብዙ ነገሮች ይበላሻሉ ብዬ አስባለሁ። በእርግጥ አሁን ሁሉም ነገር ስለታወቀ ምንም ነገር ይፈጠራል ብዬ አላስብም። መቼም አያታቸው ሴማ ወይዘሪት ሴማም እንግዲህ ቤሊን አውጥታ ጥላታለች ብዬ አላስብም። በዛ ላይ ደግሞ ወይዘሪት ዛህራም ስላለች ልጇ ስለሆነች ቤሊ በስነ ስርዓት ተንከባክባ ድና እንግዲህ አምነንም እውነት ይሄን ሰው እየገሉት ከሆነም ከእስር ቤት ሲወጣ በአዲስ አብረው ይሆናሉ ብዬ አስባለሁ። ነገር ግን የሲፈን የጄሪ እና የሙስጠፋ እጣ ፋንታ ምን የሚሆን ይመስላችኋል? በዛ ላይ ደግሞ
ሜርሲም እንዳለችበት ሁሉንም ነገር እንግዲህ ፋይሎቹ ላይ ሊያገኝ ይችላል። እንዲሁም ደግሞ የሰውየውንም ስልክ ከያዘ እንዲሁም ደግሞ ስልኩንም ከተቀበለው ሁሉንም ነገር ያውቃል ብዬ አስባለሁ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች አምነን እስር ቤት መግባት የለበትም ይሄ አረመኔ ሰውዬም እንግዲህ ሜሌክ ተብዬው እንትን ማለት የለበትም ብዬ አስባለሁኝ። ፋይሉን ከድርጅት ውስጥ እያወጣች የነበረችው ሴት ማን ናት? የዚችን ሴት ማንነት እንግዲህ ሁላችንም ወደፊት አብረን የምናየው ነው የሚሆነው። ሲፈንም ልትሆን ትችላለች። እንግዲህ ጄሪ እንኳን ትሆናለች ብዬ አላስብም፣ ግን እንደኔ ሲፈን ናት ብዬ አስባለሁኝ። ሲፈን ከሆነችስ ከዛ ድርጅት ውስጥ አምልጣ ሄዳለች ወይስ እዛው ነው ተመታ የወደቀችው የሚለውን ነገር በቀጣይ ነው አብረን የምናየው። ግን ይሄን ነገር ታደርገዋለች ብዬ የማስበው ሲፈን ናት። ሲፈን በእርግጥም እዛ ቤት የገባችበት አላማ ስላላት ይህንን ነገር ልታደርግ የምትችለው እሷ ናት። ግን አምነን መታሰር የለበትም። በቀጣይ ቪዲዮ ምን እንደሚፈጠር አብረን የምናየው ነው የሚሆነው። ስለምትከታተሉ በጣም ነው የማመሰግነው። ሰላም ነው።